Okay, thank you Ayana. ዛሬ መጀመሪያ ቀን ባንተ አካውንት ላይቭ ስትገባ ሳይሰጥቼ ነበር እንዳንተ አይነት ሰዎች ያስፈልጉናል በዚህ ሚዲያ ላይ በስድቡ ባጋጉል ክርክር ከመረጃ ውጪ በመሰለም በስሜታዊነት ብዙ ነገሮች በዚህ ሚዲያ ላይ ሲሄዱ ነበርና ቲክቶክ ላይ ኦልሞስት አሁን 3ኛ ዓመቴን እያስኩኝ ነው ቲክቶክ ላይ እና አሁን ላይ ደግሞ አንተ በሁሉም ሳይድ ሳታደርግ የሆነ ካልም በሆነ መልኩ ሰዎች ተረጋግቶ ሐሳባቸውን እንዲያቀርቡ ያንን ኤክስፒሪያንስ ነው ካንታውን እየተማረን ያለው ብዙ ነገሮችንና ዛሬ ባንተ ቤት ቀርቤ የግሌን ሐሳብ እንዳቀርብ ስለጋበዝከኝ አመሰግናለሁ እያልኩኝ እኔም ያለችኝን አጫጭር ነገሮችን ለማስረዳት ሞክራለሁ በተቻለኝ መጠን አንደኛው የአማራና የኦሮሞ ኤሊቶች የሚል ነው ከዛ ቀጥሎ ያለው መንግስትና ህዝብ ከዛ ጦርነትና ሰላም ከዛ ደግሞ ማህበራዊ ሚዲያና አዎንታዊ የሀገራችን ጉዳይ የሚል ነው በዛ አንግል ነው ያስኩትኝ የአማራና የኦሮሞ ኤሊቶች ምለው አንደኛው ነው በራሴ አንግል ማየው ኦሮሞ ስትሆን አንተ ኦሮሞውን ብቻ የሚያስደስትን ነገሮችን በተለይ ደግሞ ሚዲያ ላይ ያሉትን ነገሮችን ኦሮሞን ብቻ የሚያስደስትን ነገሮችን እያደረግ በኦሮሞ ዘንድ ተወዳጅ የሆንክ ወይ ደግሞ የኦሮሞ ፖለቲካን የሚደግፉ በተለይ ደግሞ አንተ መታራምደውን የፖለቲካን አንግል ሼር የሚያደርጉልህ ሰዎችን እያስደሰት ነገር ግን ለነገው ኦሮሞ በጣም ችግር የሚፈጥር ኦሮሞ ሲባል ኢትዮጵያ ውስጥ ሞር ዘን ሪፎርም ኔሽን እና ናሽናልስ ስለዚህ እነዛ ውስጥ ደግሞ ኦሮሞ ከሌሎች ጋር እንዳይኖር የሚያደርጉ ነገሮችን የሚፈጥር ከሆነ ነግበንም የሚባል ነገር ነው ለኦሮሞ ያ ነገር ጎጂ ሊሆን ይችላል በአማራው ማንግል ስናይ ደግሞ የአማራ ሊዶች የሚባሉት የራሳቸውን ጥቅም ብቻ ለማግኘት ወይ ደግሞ እነሱ በህዝቡ ዘንድ ተወዳጅነት ለመሆን ሌሎችን እየነቀፉ መንግስትንም ጨምሮ የሀገሪቱ አስተዳዳሪ የሆኑ ሰዎችን እንትን እያሉ በጣም ቫይራል ለመውጣት የሚንቀሳቀሱ አካሎች አሉ በዚህ ሁሉ አካሄድ ውስጥ ተጎጂው በግራሚውም በቀኝ ህዝቡ ነው እየሆነ ያለው አሁን እዚህ ጋኛ ማሰብ ያለብን እሊቶቹ ሳይሆን እነሱም ማሁን ቀደም አሜኖላድ ሲናገር እንደነበረው አሜሪካ ወይ አውስትራሊያ ወይ አውሮፓ ወይ ሌላ ሀገር እየተቀመጠ የሚያራምደው ነገር በሚዲያ ላይ ያራምዳል ሆስት ያደርጋል ነገር ግን የተዘራው አዝርት ፍሬው ማጋ ነው ይሄል ያለው የፍሬው ቀማሽ ጎራሽ የሆነው ማን ነው የሚለው ነገር እንዴት ማሰብ ያቀተናል እውነትም ለዚህ ምን ሰራ ከሆነ የሚለው ነው ጦርነትና ሰላም የሚለው ሳናሳ ለምሳሌ አንድ አገርን የሚያስተዳድር መንግስት ቀርቶ ቀበሌን የሚያስተዳድር የቀበሌ አስተዳዳሪ ሸንጎ ወይ ደግሞ ሊቀመንበር ሪያሊቲ በመሰረቱ ኢትዮጵያ ውስጥ ከፍተኛ ችግር ነው ያለው አሁን ወደ ውጮቹን ለተውና በመሰረቱኛ እኛ ውስጥ ከፍተኛ ችግር አለ ከፍተኛ ችግር ምንድነው የፖለቲካ ኃይልስቶን የመፍትሄ አካል ነው ፖለቲከኛ ነኝ ካልክ የመፍትሄ አካል ነው መሆን ያለበት እና እኛ ሀገር ያለው ፖለቲካ የለም ብዬ ነው ማምነው ጥላቻ አለ ከፍተኛ ጥላቻ አለ ከፍተኛ በሆነ ፓርት ውስጥ ተደብቆ የራስን ኢንተረስት የማስጠበቅ ሂደቶች ነው ያለው ያ ደግሞ በተለያየ ጊዜ ችግር እየተፈጠረ አብዛኛው ንጹሃን ከሁሉም ክፍል እየበላል ያለው እንደ ሀገርም አንዳንዶቹ ሃይማኖትን ምናምን ምክንያት ቢያደርጉም በየጊዜው የሚካሄደው ጦርነት ችግር እያመጣ ከዓለም በፊት ተፈጥረናል ብለን ከዓለም ኋላ የቀረን ሰዎች ነን ታሪኩ የሚያሳየው ከዓለም የመጀመሪያዎች ነን ነው ብለን የምንናገረው ከዓለም በታች ደግሞ ነው እኛ ነን በሚሊዮን የሚቆጠር ህዝብ አደጋ ውስጥ ነው ያለው እያወራን ያለነው ለፍትሃዊነት ስለሆነ አሁን ፍትሃዊነት ነው ማወራው እንደ መንግስት ሀገር መራል ያለው ሲመጣ ስለውነት ለመናገር ብዙ እዚህ የሚወረው ቢሊዮኖች ይሰራላችሁ ሲመጣ ምን ያክል ደስታ እንደነበረ ስቲል ሚኒመም የተወሰነ 2 ወር 3 ወር እንኳን ቢሆን ከፍተኛ ደስታ ነበር በሁላችን ነግሶ ነበር within time ደስታችን አጣጥመን ሳንጨርስ ወድቀት ወደ ጦርነት ገባን እና ያ ጦርነት አሁን ከግለሰብ አልፎ ከፓርቲ ጦርነት አልፎ ወደ ህዝባዊ ጦርነት ቀስ በቀስ እየመጣን ያለው ይሄ ማለት እልቂቱ እየጨመረ እየሄደ ነው ማለት
አንተ አቅም አለ ይሄንን ነገር መቅረብ ያለበት ስልጣን ላይ ያሉ ሰዎች ማንንም ይሁን ማን የመምራት አቅም ከሌለው ስልጣኑን ማስረከስ እንዳለበት በግልጽ መነገር አለበት። አሁን ችግሩ የብሔር የኦሮሞ የአማራ የምናምን አይደለ ላይ ያሉ ሰዎች ከፍተኛ ችግር አለባቸው ሁሉም ማለት ነው። አማራ ለዘመናት ሲያቀርቡ የነበረው ጥያቄ እንደምታውቁት በማንነት በብዙ ነገር ሲጨፈጨፍም ነበር የምታውቁት ነገር ይሄን ጥያቄ በሰላም መንገድ ሲያቀርብ ጥያቄው ታፍኖ ቆይቷል። በመጨረሻም አብይ ሲመጣ እንደ ሀገር ንጉሴ እያለ ዘፈን እያወጣን ብዙ ነገር እያለ ኦሮሞን ምናምን ነገር ሳይባል አማራን ሳይባል በደስታ የተቀበለም ህዝብ ነው። ይሄን በግልጽ የታየው ነው። ትንሽ ሳይቆይ ጦርነት ከህዋት ጋር ከምን ጋር ተጀመረ። ሰው በላ ከ1 ሚሊዮን በላይ ሰው በላ። ያ ጦርነት እንዳለቀ ድጋሚ ወደ ሌላ ጦርነት ገባ። ይሄ ጦርነት በዚህ የሚቀጥል ከሆነ የበለጠ አደጋ ውስጥ ይከተልና ያለው አሁን የብልጽግና ስርዓት ከፍተኛ ከባድ መሳሪያ ከተለያየ ሀገሮችም ያስገባ ያለውንም ንጹሃን ላይ ያደርሰናል ያለው ከፍተኛ ችግር ያደርሰናል ያለው እየሞቱ ያሉት ጉዳዩ የማይመለከታቸው ሰዎች ናቸው። የሚገርም ነገር በኦነግም ብትሄድ በፋኖም ብትሄድ ጉዳዩ የማይመለከታቸው ንጹሃን ሰዎች ናቸው። በጦርነቱ ውስጥ እጃቸው ይደል የሚተኮሰው መሳሪያ እነሱ ላይ ነው ያለው። በዚህ በኩል ኦነግን አዳከምኩ ይላል፣ ኦነግ እየጠነከረ ነው የመጣው። በዚህ በኩል ፋኖን አዳከምኩ ይላል፣ ፋኖ እየጠነከረ ነው የመጣው። በዚህ በኩል ህዋትን አዳከምኩ ይላል፣ ህዋትን እየጠነከረ ነው የመጣው። አሁን በሶስቱም ክፍል ከፍተኛ ጦርነት እየመጣ ነው ያለው፣ እየተካሄደ ነው ያለው። በአማራ ላይም ከፍተኛ ጭፍጨፋ እየተደረገ ነው ያለው። በዛሬም ሰምታል በሸዋ ምድር ላይ ኦነግና የኦሮሚያ ልዩ ኃይል ከፍተኛ እርስ በርስ የመባላት ጦርነት ነበር ትናንትና ነበር የምታውቁት ነው። እስከ መቼ ድረስ ነው በዚህ የምንቀጥለው? የሀገር እድገት እያወራን ነው። ሀገራችን ማደግ አለበት፣ ሰላም መምጣት አለበት እያልን ጦርነት መቼ ነው የሚቆመው? ጦርነት ሳይቆም ሰላም አለ ወይ? አንድ ጥያቄ እንድትመልስ ሊፈልገው ወይ ደግሞ ሌሎች እንዲመልሱ ሊፈልገው ይሄን ነው። ሌላውና አንድ ዋነኛው መንግስት ነኝ የሚለው አካል ጥያቄያችሁን በሰላማዊ መንገድ አቅርቡ፣ በሰላማዊ መንገድ ይፈታል ይላል። በሰላማዊ መንገድ እኮ ጥያቄ ቀርቦ ማስተናገድ እኮ አልቻለም። ችግሩ የት ነው ያለው? እኔ እንደ ሀገር ካሰብን ከመንግስት ችግሩ ከሌለ ለምንድን ነው ወጥቶ ችግሩ ከኔ አይደለም ብሎ ማይናገር? አልተናገረም። ጥያቄ ከቀረበ ደግሞ መመለስ አለበት። አንድ ይሆናል ነው፣ ሁለት አይሆንም ነው። የማይሆንበትን ወይ ደግሞ የሚሆንበትን ምክንያት ለህዝቡ ማብራራት ነው። ሌላ ምንም እንኳን አይጠበቅበት። ስለዚህ ለመናገር ከሆነ ጥላቻ የሚሰራው ራሱ አብይ ነው። 4 ኪሎ ቁጭ ብሎ ማለት ነው። ጥላቻ የሚሰራው ይሄ የፐርሰናል ችግር አይደለም። አይ ነው እሱን ሳይሆን ቶፒኩ ላይ አሁን መጥተሃል መጨረሻ ላይ ትንሽ ጊዜን ታሪኩን እንትን በማለት ላይ ጊዜ ፈጅተሃል አውቃለሁ። መሰረት ታሰራለት ማቆም ይተቸግራል። ግን መጥተሃል አሁን ወደ ርዕሱና ነገሮች በሰላም መፈታት አለባቸው የሚል ነገር አለ። በሰላም ደግሞ መፈታት አለባቸው ብቻ ሳይሆን መጀመሪያም በሰላም የመፍታት እድሎች ባክነዋል የሚል ጥያቄ እሱንም አንስታልና መጀመሪያ ላይ በሰላም የባከኑት ጉዳዮች አሁን ተመልሰው ሊመጡ የማይችሉ መጀመሪያም ደግሞ ኤግዞስት ተደርገው ሊሞከሩ ሊያስኬዱ የማይችሉ እንደሆኑ ያየህበትን እሱን ኤቪደንስ አድርግልኝና going forward ደግሞ because backwards looking is good ቢልድ ለማድረግ ነው የመጣንበትን ለማሳየት ተሰጣለ። አሁን ወደፊት ያለው ነገር እሱ ላይ ተካፈለ። ኦኬ አሁን ይቅርታ ሌሎቻችሁ ሳትን ስለፈጀው ችግሩ አይፈታም። ኦኬ ችግሩ አይፈታም ብዬ የማስበው አንደኛ ነገር በአማራው ህዝብ ላይ የአማራና የኦሮሞ ህዝብ በቁጥርም በርከት ያለ ነው ከሌሎች ካሉ ከሚባለው በቁጥር እነሱ በቁጥር ማለት ነውና የአማራን ህዝብ በከተማ ስፋትም ሆነ በተለያየ ለውጦች ምክንያት ሰበብ አስባብ እያደረገ እያፈናቀለ ያለው እስቲ አዲስ አበባ ውስጥ መንግስት ካለበት አካባቢ ማለት ነው ለገጣፎ
እንደ ሀገር አንድ ሀገር ነን። አማራም ሆነ ኦሮሞም ሆነ ደቡብ ጉራጌም ሆነ ይፋ ማንኛውም ሰው ሀገሩ ነው። እኛ ሀገር ደግሞ እንደምታውቀው ሰው አልበላም አልጠጣም ብሎ የሰራውን ቤት በምንም አጋጣሚ ሊያገኘው የማይችለውን ገንዘብ አጠራቅሞ ከሰራ በኋላ በላዩ ላይ ቤት ይፈርሳል። በሚሊዮን የሚቆጠር አማራ ተፈናቅሎ ደብረ ብርሃን በወሎ አካባቢ በጎጃም ወጥቶ ነው ያለው። ይሄን ስላችሁ አሁን አማራው የሚመለከት ብቻ ስለተጠየቁ እየመለስኩ ያለው። በሌላ በኩል ሌላ ጊዜ ሲመጣ እናገራለሁ ወይ ደግሞ በኋላ ማለት እና ይሄ መፈናቀል እስካልቆመ ድረስ ሰላም ሊመጣ አይችልም። ሰላም ይመጣል ይምጣ ከተባለ የተፈናቀሉ ሰዎች በቦታቸው መመለስ አለባቸው። ምክንያቱም አንደኛ ቅራኔን ያነሳል፣ ሁለተኛ ለሚደረገው ፕሮሰሱን ያቀለዋል እና ጥላቻም ይቀንሳል። ያ ቢሆን የተሻለ ይሆናል። ያ ካልሆነ ግን ትንሽ ከባድ ነው የሚሆነው። ይሄ ሌላው የሀገርን ምስረታ በተመለከተ እነ ሌንጮ ባቲም እነ ሌንጮ ለታም የሚናገሩት የኦሮሚያ የምትባል ሀገር መመስረት እንፈልጋለን የሚል ይዘታል። ይሄ በኢትዮጵያ ምድር ላይ እኔ አይሆንም ብዬ ነው የማምነው። አያለ አንድ ደቂቃ አቆማለሁ። በኢትዮጵያ ምድር ላይ አይሆንም። ለምሳሌ አማራም ተገድሎ ሀገር አይሆንም። ጥሩ ነው ይሆናል አይሆንም። አንተም ልትናገር ትችላለህ፣ እኔም ልናገር እችላለሁ፣ ሌንጮ ባቲ ሊናገር ይችላል፣ ማንም ሊናገር ይችላል። ይሄ ግለሰቦች ወይም ፖለቲከኞች ወይም የፖለቲካ ተንታኝና አክቲቪስቶች የሚወስኑት ውሳኔ አይደለም። የኦሮሞ ህዝብ ትግልም ሆነ ሌሎችም በዚህ አይነት አቅጣጫ የታገሉ የዓለማችን ትግሎች ሰልፍ ዲተርሚኔሽን መብት ነው። ሰልፍ ዲተርሚኔሽን እዝናት ቅብጠት አይደለም ወይም ፍልስፍና አይደለም፣ መብት። ሰልፍ ዲተርሚኔሽን ማለት ግን አንድ ጥያቄ አይደለም። ኢትስ ዲተርሚኔሽን you determine between two things ከሁለት ነገር አንድ ነው የምትመርጠው። ሰልፍ ዲተርሚኔሽን ትክክለኛ ነፃ ዲተርሚኔሽን ማለት ህዝብ ነው የሚወስነው። አንተ እንደ አንድ ግለሰብ አማራ ራሱን የቻለ ሀገር ይሆናል ከተባለ አንተ አንድ ድምጽ ነው የሚኖርህ እንደ አንድ አማራ፣ ያውም ደግሞ ኢትዮጵያዊ አማራ ከሆንክ ማለት ነው። አሜሪካዊ አማራ ወይም ደግሞ የሌላ ሀገር ዜጋ ከሆንክ ሀሳብ ብቻ ነው የምትለግሰው፣ ድምጽ ዜሮ ነው። ማነው እየተናገረ ያለው? ከመብረቁ ውጭ አንድ ቃል ተለለ ምንም አንድ ቃል አትናገርም። በምን ታማ እና ማመድ አልጀዚራ እና ቢቢ መናገር ፈርጥ ጣልተው ነው ስንት ሀሳብ ነው ጭንቅላታቸው እየሮጠ ያዘ መብረቁ ጋር ጨርስና እንሄዳለን። ቢቢ ከዛ አንተ ጋር ማመድ ጋር ኦኬ እኔ ጨርሳለሁ። ማይሆንበት ምክንያት ነገር ላይ ተቀለል አድርግልኝ ነው። ማይሆንበት ምክንያት የሚባል ነገር የለም። ከሞቢል ለአንተ የሚሰጥ ሀሳብ ለሌንጮ ባቲ የሚሰጠው ለሌንጮ ለታ የሚሰጠው ለመሮ ድሪባ የሚሰጠው ለምሬ ወዳጆ የሚሰጠው ትርጉም ካለ ወይም ለሌላው የሚሰጠው ትርጉም ካለ አንተ ደግሞ የሚሰጠው ትርጉም ከሌለ ሀሳብህ ነው። እሱን ለህዝብ ትሸጥና ህዝብ ብቻ ነው ሊወስን የሚችለው። ብቻዬን ሀገር ሆናለሁ ያዋጣኛል ላያዋጣኝም በሀሳብ አሁን እዚህ እየተወያየን ያለነው ተገንጥሎ ሀገር መሆን ያዋጣል ወይስ አያዋጣም የሚል አለ። እሱ ራሱን የቻለ ትልቅ ቶፒክ ከፊዚቢሊቲ አንጻር እንደ ሀገር አብረህ ትቀጥላለህ። በጣም ብዙ ነገር የሚያወያይ አሁን እያወራን ያለነው ወቅታዊ ጉዳዮቻችን የፖለቲካ እይታችንና ምክንያታችን አመክንዮአችን ባልተመለከተ መንገድ በቀጥታ የህዝብ ጫና መሆን ያለበት ሰላማዊ የሆነ ጉዳዮችን የመፍታት ሂደት ውስጥ እንግባ። በቃ ይሄ ነው ትልቁ ትኩረታችን። እዛ ላይ ፎከስ አድርገን መነጋገር እንችላለን። ምንድነው በሰላም እንዳይፈታ የሚከለክል ነገር ምንድነው? አንተ የአማራ ክልል ያለውን የትጥቅ ትግል እንደሚደግፍ ሰው ይሄ በሰላም በንግግር እንዳይፈታ ማነቆ ይሆናል ብትል ኦፍ ኮርስ መንግስት ችግር አለበት። እስካሁን ድረስ የቀረቡለትን እድሎች አልተጠቀመም። አሁን ወደፊት ለመሄድ ግን ከጦርነት የተሻለ መፍትሄ አድርጎ ይሄንን የማያሳይበት ከጦርነት ውጪ በሰላም የመፍታት ነገር አዋጭነት የለውም ወይም አለው የሚለው ላይ ብትናገር አሁን የሚቀጥለውን 1 ደቂቃ ወይ 2 ደቂቃ ቢበዛ ሰዓታለሁ 1 PM ላይ ተቀጣጣ። በነገራችን ላይ ያነሳው ይሄን አንዱ የመፍትሄው ማካር ስለሆነ ምናልባት አንተ የተረዳበት መንገድ ሌላ ነው። የመፍትሄው ማካር ለመስማማት አንዱ ዋነኛው ነገር ስለሆነና ይቀርቃል ሌላ አጀንዳ ለማንሳት አይደለም። ኦኬ እኔ አሁን ባለው ደረጃ መንግስት ነኝ የሚለው ኃይል ሰላም ሊፈልግ ከሆነ ኢሚዲየትሊ ጦሩን ማቆም አለበት። ጦሩን አቆሞ ውጊያውን አቆሞ ጦርነት ነው ያለው። በአማራ ህዝብ ላይ ከፍተኛ ጭፍጨፋ፣ ከፍተኛ የንብረት ውድመት እያደረሰ ነው ያለው። ህዝቡ ተፈናቅሎ በራብ እያለቀ ነው ያለው። ይሄንን አቆሞ ጥሪ ማቅረብ አለበት። ጥሪ አቅርቦ ያላቸው ጥያቄ ማድመጥ አለበት። የተወሰነ 1 ወርም 2 ወርም 3 ወርም ሊሆን ይችላል።
ጊዜ ወስዶ ምሁራኖችን አማክሮ ምሁራኖች አሉ የሚባሉት ምሁራኖች አማክሮ የመፍትሄ አካል መሆን የሚችለው እሱ ነው። ጦርነቱን ካላቆመ በዚህኛው በአማራ ያለው ኃይል አያቆምም። ምክንያቱም ኦነግም በዛ የተዋጋ ነው፣ አማራም በዚህ የተዋጋ ነው ያለው። ብልጽግና በመሃል ሁለቱንም ይወጋል። የኦሮሞ ህዝብ ያለቀ ነው፣ የአማራ ህዝብ ያለቀ ነው። ሪያሊቲ ሄዶ በቃ። ስለዚህ እርቅ ከፈለገ የፖለቲካ ኃይል የሚባሉት እንደ አማራ ጥያቄ ያለኝ ካለ የአማራ ህዝብ ቁጭ አድርጎ ማናገር አለበት ወኪሎቹ። የኦሮሞ ህዝብ ጥያቄ ያለኝ ካለ የኦሮሞን ወኪሎች ቁጭ አድርጎ ማናገር አለበት። መንገድ መዝጋት የለበት። መሳሪያ ስላለው ብቻ በሰማይ የሚበር በምድር የሚሽከረከር መሳሪያ ስላለው ብቻ አሸንፋለሁ ብሎ የሚሄድ ከሆነ የበለጠ አደጋ ውስጥ የሚገባው። ምክንያቱም ደም እየተቃባ ነው የሚሄድ። ደም እየተቃባ ነው። አሁን ቢያንስ የተወሰነ ኃይል ገና ደም ያልተቃባ ህዝብ አለ። አየህ፣ እነዚህ ለእርቁ ያግዙናል። ቤተሰብ ያልሞተባቸው ንብረት ያልወደመባቸው ሰዎች ያላቸውን ለሌሎች ሼር አድርገው ካለው ኃይል ጋር ቁጭ ብሎ እንዲደራደሩ ያግዛል። በዚህ የሚቀጥል ከሆነ ግን የበለጠ ሌሎቹንም እያነካካ አንዱን እየሳበ የሚታጠቀው ኃይል እየበዛ እንደ ሀገር አደጋ ውስጥ እንገባለን። ሳንገባ እሱ ነው የመፍትሄ አካል መሆን ያለበት። ይሄ የመጨረሻ ማረጋ 30 ሰከንድ ብቻ የኛ የፖለቲካ ኃይሎች ፖለቲካውን ሲሰሩ በአንድ ብሔር በወጡበት ብሔር ብቻ ተወክሎ ሳይሆን እንደ ሀገር አስበው መናገር አለባቸው። አንተ ለምትናገረው ነገር ሪስፖንሲቢሊቲ ወስደህ ነው። እኔም የምናገረው ነገር ሪስፖንሲቢሊቲ ወስጄ መሆን አለበት። ይሄን እያደረጉ አይደለም እና በጣም ይቀርታል ነው እዚህ ላይ ቢያተኩሩ ጥሩ ነው ብያስባለሁ። መጨረሻ ላይ ተመታ አገኘሃት አትሊስት በአንተ አስተሳሰብ ያለውን ከነጥባችን ጋር የሚገናኝ ነገር ቢልድ አድርገህ ትብላል። ሚዛናዊነትን አደንቅልሃለሁ። ከአንተ እንዳልከው ነው በፖለቲካ በሐሳብ ባንስማማ ሚዛናዊነትና ተከባብሮ የመነጋገር አቅም ያለውን ፖዚቲቫችንን እየተነጋገርን ስንሄድ ፖዚቲቭ ነገር አይባልም። በፖለቲካ ያው አራምባና ቆቦን ሰማይና ምድርን እየተጠጋጋን የሄድበት መንገድ መስራት ይቻላል። አትሊስት ተከባብረን ማውራት ይቻላል። ሚዛናዊነት ሪኮግናይዝ ማድረግ ይችላል። እሱን አደንቃለሁ። ቆይልን ሌላ እንዳንተ ሚዛናዊ የሆነ ወይም ደግሞ አትሊስት ከዛ አቅጣጫ ያሉ ነገሮችን የሚያመጣ ሰው ከሌለ ለዚህኛው ዙር እንድትቆይ ይፈልጋለሁ። ከቻል ካለበለዚያ ሌላ ሰው ፈልጋለሁ አለ ወርድልሃለሁ አለ ምንም ችግር የለም። እንደዚህ ሚዛናዊ ሆነው በደንብ በሐሳብ ቻሌንጅ የሚያደርጉት ጠንከር ያሉ ፖለቲካ አርጊመንቶችን ለማቅረብ የሞከሩ ልጆች አሉ። ሌሎች ከመጡ እሱን ቦታ እንፈልጋለን። ቢቢ መጀመሪያ ነው የገባው። ያው እሱን አስቀደም ትርፍተች ነው ስለነበረ ቀጥል ቢቢ። እሺ አመሰግናለሁ ወንድሜ ያያና ለሰጠኝ እድልና ለምታደርገው ፖዚቲቭ ኢንፎርስመንት ከልብ አመሰግናለሁ። ምክንያቱም ሶሻል በተለይ ይሄንን ቲክቶክን ባላንስ በጣም ቀይረዋል። አንተ ከመጣ ወዲህ ብዙ ጊዜ እንዳይነቁም ነገር ያለ ነገር በጣም እንደዚህ ያለ ቁም ነገር ያለ ነገር የማውራት ዲስከስ የማድረግ እድል በጣም ጥቂት ቤቶች ውስጥ ነው ያለውና አንተ ይሄንን እድል ከፍተህ እዚህ ጋር ወደ 1000 ምናምን ሰው በደንብ እንዲያዳምጥ እውቀት ላይ ቤዝ ያደረገ ነገር እንድንነጋገር እድሉን ስለፈጠርክ በጣም ከልብ አመሰግናለሁ። ሌሎቻችሁም ባላችሁበት ሰዓት አቆጣጠር እንዴት ዋላችሁ፣ እንዴት አመሻችሁ? እኛ ባለንበት ሰላም አምሽተናል። እየመሸመሽቷል እኛ ጋር። ወደ ዛሬው ያነሳው ነጥብ እሄዳለሁ። ከዚህ በመቀጠል እኔ አማራጭ የሌለው ምርጫ ለኢትዮጵያ ጦርነትን ማቆም ነው ብዬ ነው ማምነው። ከጠመንጃ በመለስ በሆነ በማንኛውም ጉዳይ ላይ ዲስከስ ተደርጎ ተነጋግሮ የአገራችንን ችግር ብንፈታ ሌሎች አማራጮች ተጠቅመን ብንፈታ ምንወዳት ሀገራችንን ወደፊት ማንቀሳቀስ እንችላለን። በተለይ ለህፃናት ምቹ ሀገር እንፈጥራለን። ለአረጋውያን ደግሞ ተሻለች እና የተረጋጋች ወደ አምላካቸው የሚጸልዩበት ለእኛ በረከትን የሚጸልዩበት አገር መመስረት እንችላለን። እኛ መካከለኛ እድሜ ላይ ያለን ሰዎች ማለት ያህል ነው።
ለዚህ ምን ያስፈልጋል? አዲስ የፖለቲካ ትርክት በኢትዮጵያ ውስጥ መምጣት አለበት ብዬ አስባለሁ። በተለይ ባለፉት ያ ትውልድ የኛ ከኛ በፊት የነበረው ሁለት ትውልድ በፊት የነበረው ትውልድ ይዞት ያለው አስተሳሰብ ከ60 ዓመት በኋላ በአዲስ አስተሳሰብ ኮምፕሊትሊ ሪጀክት አድርገን ሳይሆን በአዲስ አስተሳሰብ መተካት አለበት ብዬ ነው የማምነው። የፖለቲካ ትርክቶቻችን በአዲስ አስተሳሰብ መተካት አለበት ብዬ አምናለሁ። ይህ በአዲስ አስተሳሰብ ሲተካ ምን ይመጣል ብዬ ነው የማስበው። በተለይ በሰሜንና በደቡብ እንዲሁም በምዕራብ በምስራቅ ያሉ ህዝቦች ጎረቤት ሆርን ኦፍ አፍሪካን ጨምሮ አብሮ በማደግ ላይ የተመሰረተ የኢኮኖሚ ዋልታ ይፈጠራል ብዬ አምናለሁ። ምክንያቱም እዚህ ጋር ለመጥቀስ የምፈልገው በተለይ በኤርትራ በኢትዮጵያም ያሉ ያ ትውልድ ይዞ የነበረው የፖለቲካ ፍልስፍናና የፖለቲካ ርዕዮተ ዓለም አሁን በተለይ በሶሻሊዝም አይዲዮሎጂ ላይ የተመሰረተ ስለነበረ አሁን ያለንበት ነባራዊ ሁኔታ ግሎባላይዜሽን በጣም እንትን ያለበት ጊዜ ስለሆነ ወደዛ ፖለቲካ ትርክት ላይ ብንመለስ ብዙ ነገሮችን ማዳን እንችላለን የሚል እምነት አለኝ። አሁን ምንድነው ትልቁ ነገር በዚህ በኢትዮጵያ ውስጥ ያለውን ችግር ለማስቀረት ይሄ አንዳንድ ሰዎች የሚያመጡት አንዳንድ የመፍትሄ ሀሳብ እያሉ የመንግስት ስልጣን መልቀቅ ደግሞ የሽግግር መንግስት እያሉ ያመጣሉ። እሱ መፍትሄ ይሆናል ብዬ አላምንም። እኔ ለዚህ ሁሉ ችግር መፍትሄ የተጀመረው ይሄ የሽግግር ፍትህ እና የሀገራዊ ምክክር ኮሚሽን ቀጥታ እሱ አቀላጥፈን ሄደን ወደ መፍትሄ ብንሄድ ጥሩ መፍትሄዎችን ያመጣል ብዬ እኔ አምናለሁ። ምክንያቱም ጠመንጃ ይዘን አካኪ ዘራፍ እያልን ለውጥ ብናመጣ ራሱ እንደገና በጠመንጃ ነው ሌላውን ደግሞ ሊጥለን የሚመጣው ማለት ነው። ጠመንጃ እያነሳን የምንሄድበት ጊዜ መሆን የለበትም እላለሁ። ሌላ ደግሞ በጋራ መልማት በሚለው ይሄ ወደብን በተመለከተ ባህር በርን በተመለከተ ብዙ ጊዜ ወደ አሰብ ወደብ እና ወደ ምጽዋ ወደብ ፎከስ ይደረጋል። እኔ ደግሞ ዋይ ለምንድን ነው እዚህ ምስራቅ ላይ ያሉ ወደቦች ዘይላ ወደቦች ብዙ ታሪካዊ ትስስር ያለበት ነውና ዘይላ ወደቦችን እንደ አማራጭ ወስዶ መንግስትም ህዝብም ትርክቱም በኢንቴሌክቹዋልስ መካከል ያለው ንግግሩ ሁሉ ወደ ኤርትራ ብቻ ነው። በዚህም በኩል ሌላ አማራጮች አሉ፣ የተሻለ ምርጥ አማራጮች ያሉበት ሁኔታ ነው ያለውና በዚህ በኩል ያሉ ወደቦችን ለመጠቀም ዓለም አቀፍ ህግን ተጠቅመን ብንሄድ ጥሩ ነው የሚል ነው። ሌላው ደግሞ ሰሞኑን አንድ ደቂቃ ጠቅለል ታደርግልኛለህ? እሺ ሶሪ ቢቢ አንተ ያነሳው በአንድ ደቂቃ ውስጥ ይጠቅልልልናል። ባይ ዘ ዌይ ካሜራ ኦን ማድረግ የምትችሉ ሰዎች እዚህ ሪኳየር አላደረግም። እኔ ማድረግ የምትችሉ ሰዎች ግን ሞር ከንግግር አንተን አይደለም ቢቢ ለሁሉ የምትችሉ ከሆነ እኔ አደረጋችሁም አላደረጋችሁም ግድ የለም፣ እንደፈለጋችሁ መናገር ትችላላችሁ እንደሚመቻችሁ። ግን ከምትናገሩት ነገር እኩል ፊታችሁ ሃንድ ጀስቸር ፓርት ኦፍ ኮሚኒኬሽን ድምፅ ብቻ ላይ አይደለም። ከድምፅ ይልቅ አንዳንዴ ፊታችን፣ እጃችን፣ ቦዲ ላንጉዌጃችን ራሱ ኮንቨርሴሽን ፓርት ነው እና እሱን መጠቀም የምትፈልጉ ከሆነ እሱን እድል አላላችሁ ከድምፃችሁ ባለፈ እና እሱን እድል ለመስጠት ነው ታፕታፕ የምታደርጉ። አመሰግናለሁ። ኮፒ ሊንክ የምታደርጉ ጊዜ ይስጥልኝ። ቀጥል ቤቢ። ሶሪ እሺ ጠቅለል አደርጋለሁ። ሌላው ሰላማዊ ሰልፍ የሚል ነገር እኔ ሰምቻለሁ። ምንድነው እዚህ ጋር አሁን ያለው ችግር? አንዳንድ ጊዜ ህግን የሚያውቁ ሰዎች እያወቁም የማያውቁት ነገር አለ። ምንድነው ኢትዮጵያ አሁን ባለችበት ሁኔታ በአስቸኳይ ጊዜ ስቴት ኦፍ ኢመርጀንሲ ላይ ነው ያለነው። ስቴት ኦፍ ኢመርጀንሲ ደግሞ በአንድ ክልል ብቻ አይደለም እንደምታወቀው በመላ ሀገሪቱ ላይ ነው ስቴት ኦፍ ኢመርጀንሲ ተጨባጭ ሁኔታ አይተን እንተገብራለን ተብሎ እየተደረገ ያለ። ይሄ ደግሞ መንግስት እስካለ ድረስ ዋንስ መንግስት አለ ማለት ህግ መከበር አለበት፣ ህግ የሚያስከብረው መንግስት። ስለዚህ ስቴት ኦፍ ኢመርጀንሲ ውስጥ እያለን ሰላማዊ ሰልፍ መጥራት ማለት ጠርተን መንግስት ከለከለን የሚል ብሎ ቀሽም የሆነ የፖለቲካ ቁማር ለመስራት ካልሆነ በስተቀር
ይህን ያህል ሰላማዊ ሰልፍ የሚያስጠራበት ሁኔታ ላይ አይደለም ያለ ነው። ምክንያቱም ሰላማዊ ሰልፍ ጠሪውም ሰላማዊ ሰልፍ የሚወጣውም ሰው እያየን ነው። አንዳንድ እንትኖች ባለፈው አሁን ታላቁ ሩጫ ላይ ይደረግ የነበሩ እንትኖች ማለት ሁሉንም ወገን ማዕከል ያደረገ ሰልፍ ነው መሆን ያለበት። ለመንግስት መልእክት የሚተላለፍበት፣ ለኦላም መልእክት የሚተላለፍበት፣ ለህዋትም መልእክት የሚተላለፍበት፣ ለአማራ ኃይሎችም መልእክት የሚተላለፍበት ነው መሆን ያለበት። ከሆነም ያን ግን ያደርግ ቅንና ያንን የሚያደርግ ዲሞክራት የሆነ ሰልፍ ይደረጋል ብዬ እኔ አልጠብቅም። የአንድ ወገን ድምፅን ጫጫታ ነው የሆነው። ያን ደግሞ ከዛ ደግሞ ማለት አለብን አሁን ባለንበት ነባራዊ ሁኔታ ሰልፍ ማድረግ ይቻላል ብዬ እኔ እንትን አላደርግም። ሌላ ብሪክስን በተመለከተ ያነሳው ብሪክስን በተመለከተ ማንሳት ፈልገው ምንድነው ምዕራባውያን በተለይ አሜሪካኖቹ በጣም ከኢትዮጵያን በላይ በጣም ወዳጅ አገሮች የሚባሉ እንደ ዩኤኢ እና ኢጂፕትም ገብተውበታል እዚህ ላይና ይሄን ያህል ያሰጋል ብዬ እንትን አልልም። እኔ ኢጂፕት ላይ የትኛውም አማራጮች እንደ መንግስት መጠቀም አለበት። በመጨረሻ ግን ለዲያስፖራ ማስተላለፍ የምፈልገው ነገር ምንድነው ዲሞክራታይዜሽን፣ በተለይ የሀሳብ ልዕልናን፣ የሀሳብ የበላይነትን፣ የሀሳብ ልዩነትን፣ መቻቻልን፣ ዲሞክራታይዜሽንን ካሉበት ሀገር ኮፒ አድርገው በጣም ብዙ ዲያስፖራ ላይ አካባቢ ላይ ያሉ ሰዎች እኛ እዚህ አገር ውስጥ ካለው ሰው ይልቅ የባሰው ፍለጠው ቆረጠው ምናምን አይነት ቅስቀሳ ነው ሲያደርግ ያለውና ዲሞክራታይዜሽን የምታደርገው ዲሞክራታይዜሽን በተለይ ለሀገር ውስጥ ላሉ ሰዎች በማስተካከል ላይ በማብቃት ላይ ፎከስ አድርጎ ዲስከስ ቢያደርጉ የሚል ሀሳብ ለመስጠት ነው። አመሰግናለሁ። ያው ቀረ ነገር ላይ እያዳበረን እንሄዳለን። አይታንክስ ያለውት Thank you, baby. ቀጥሎ አሜን ኦላ ከዛ በኋላ መሐመድ ቢን አልጀዚራ ጋር እንሄዳለን። ቴንክ ዩ ቀጥላለን። ኦኬ አመሰግናለሁ። አያና ሰላም ነው? ሰላም ነኝ። እንዴት ነህ? ጅርታ አለ እና እኔ ማንዳን ሀሳብ እዚህ ጋር ባይ ዘ ዌይ እድሉን ስላገኘሁ አመሰግናለሁ። በጣም ወደ ወንድሜ ጥሩ ሰዓት ላይ መጣሁ እንደሚስለውን በጣም አመሰግናለሁ። እና ጥሩ ብዙ ስራ ደግሞ አለብህ ካሁን በኋላ ማለት ነው። እሱ ስለ የፓርቲ ስራ ሳይሆን የሆነ ፓርቲ ወገነ ምናምን እኔ የምደግፈው የሆነ ሰው የምደግፈውን ሳይሆን ህዝብን ደግፈ እንደምቆም አምናለሁ። እንደዛ ባህሪ የሆነ ፊት ላይ የምታይብህ ነገር እሱ ነው ማለት ህዝባዊነት ነው የምታይብህ ልፈልጋለሁ። እና እሱም ብዬ ወደ ሀሳቤ ልግባ። ሎክ አሁን ችግር አለ፣ ኦሮሞ ማከል ችግር አለ አይደል? ይሰማል? አዎ ቀጥል። እኔ ካቋረጥኩህ ስለማለቅልህ ማይክ ለዛ ነው። ኦሮሞ ማከል ችግር አለ ሰባል ቬሪ ሲሪየስ የሆነ ችግር አለ ኦሮሞ ማከል። አሁን ሌሎች እንደማወሩ ምናምን እነሱ አንድ ናቸው እነሱ እንደዚህ ናቸው እንደሚባለው ሳይሆን እኛ ኦሮሞ ማከል ቬሪ ሲሪየስ የሆነ ችግር አለ። ምን ችግሩ? ስልጣን የተቆጣጠሩ ኃይሎች አሉ። እኛ ስልጣን ተቆጣጠራና እኛ ኦሮሞ ስለሆን የኦሮሞ ተወካይ ነን የሚሉና አይ እናንተ አይደላችሁ ኦሮሞን እናንተ አትወክሉም፣ ብትወክሉም ደግሞ ኦሮሞ በዚህ መንገድ አለ መወከል ያለበት የሚሉና የኦሮሞ ጥያቄ ያነገቡ ኃይሎች አሉ። ለምሳሌ ኦፒዲዮ ኮንሰርን ለዘመናት ንቀት ከዚህ ጋር ማንም ፓርቲ አልነቀቀም። ኦፒዲዮ የራሱ ጥያቄ ስላለው ለኦሮሞ መታገል መብት አላቸው፣ ችግር የለብንም። እኔ የኦላ ደጋፊ ነኝ። እኔ ኦላን መደገፍ የኦሮሞ ደጋፊ ነኝ። ኦላ ሳይሆን ከኦላም አልፎ ኦሮሞነቴን የምደግፍ ማለት ነው። ኦሮሞነቴን በጣም ወደዋለሁ፣ በጣም ከበጣም በላይ ማለት ነው። ያ ማለት ግን ሌላው ጠላለው እንቃለው ማለት አይደለም። እና ያልተመለሰ ጥያቄ ያለ በኦሮሞ ውስጥ ምናምን በስፔሻሊ ኦፒዲዮ ኦሮሞ ላይ የሰራው ችግር አለ ገብቷል። እዛ ላይ የኦሮሞ ታግሎ ለኦፒዲዮ ይቅርታ አድርጎለት ባለፉት 2018 ለውጥ ከመጣ በኋላ
ለኦፒዲዮ ይቅርታ ተደርጎለት መላው የኦሮሞ በየዋነት ወንድሞቻችን ናቸው ትናንትና የበላይ ስላልነበሩ የበታች ስለነበሩ ነውና ይቅርታ አድርገንላቸዋል ተብሎ ይቅርታ ተብሎ መጡ ወደፊት ማለት ነው። ግን የባሰ ጥፋት ነው ኦሮሞ ያመጡት ማለት ነው። እነዚህ ኃይሎች ማለት ነው የባሰ ጥፋት ኦሮሞን እንኳን መግደል ሳይሆን የኦሮሞን እናት ወደ ማዋረድ የኦሮሞን አባቶች ወደ ማዋረድ ነው የመጡ ማለት ነው። ወንበራቸው ብቻ እያሰቡ ማለት ነው። ስልጣናቸውን እያሰቡ ማለት ነው። ገባ እና እንዴት ነው ካሁን በኋላ የኦሮሞ እናቶች ካሁን በኋላ ለዚህ ኃይል ይቅርታ ልብ ይኖራቸዋል ወይ? የኦላና የኦፒዲዮ እኔ የኢትዮጵያ ነገር አለ ባይዘዌ የኢትዮጵያ መንግስትና የኦላ የሰላም እንትና የባለፈው አሁን ዳር ሰላም ላይ የተደረገው እሱና የኦላና እንትና አለ የኦፒዲዮና የኦላ ወይም ደግሞ የኦሮሞ ህዝብ ነፃነት ታጋይና የኦሮሞ ጨቋኝ የኦሮሞ ልጆችን ትርክ እንዴት ነው የምንፈታው? ለምን የራሳችን ችግር ማንፈታ ከሆነ ኦሮሞ ማከል ያለውን ችግራችን ማንፈታ ከሆነ የኢትዮጵያ ችግር አፈታታ ኢትዮጵያ እኮ ብዙ ችግር አለ። መጀመሪያ ኦሮሞዎች ነን እኛ አይደል? ኦሮሞ ስንሆን ደግሞ ኦሮሞ ሴንተር ነው። የኢትዮጵያ ማዕከሎች ነን እኛ ሴንተሮች ነን። የኦሮሞ ማዕከል የኢትዮጵያ ሴንተር ላይ ያለውን ችግር ማንፈታ ከሆነ ኢትዮጵያ ችግር አይፈታም። አሁን እኮ ኦሮሞና ኦሮሞ ማዕከል ነው ችግር ያለው ያልኩ ቅድም መጀመር ይሄን ያልኩ አንተ አሁን አንድ ወንድማችን ጨርሳለሁ። ኦኬ እንደ አንድ ኦሮሞ ልጅ ወይም ደግሞ የኦሮሞን ችግር ወይም ደግሞ የኦሮሞን ነገር ለውጠዋለሁ የሆነ ነገር አመጣለሁ እንዴት ነው የምትፈታው? እኔ እንደ አንድ ኦላ ደጋፊ በይና በኦላ በኦፒዲዮ ማዕከል ችግራችን አይፈታም። ችግራችን የምትፈታው በጠመንጃና በጠመንጃ ብቻ ነው የማልፈታው። ይሄ ነው ነገር በጠመንጃ ይፈታል እንፈታዋለን። እርግጠኛ ሆኜ እነግራለሁ። እኔ ኢልሙ ኦሮሞ የኦሮሞ ልጅ ነኝ። ግን በኦሮሞና በኦፒዲዮና በኦላ ማዕከል ችግራችን የምትፈታው በጠመንጃ ነው የማልፈታው። ለምን በሰላም ሞክረናል፣ በጣም ሞክረናል። አያና እውነቴን ነው የምለው በጣም ሞክረናል። ኦሮሞ እኮ የዋህ ማህበረሰብ ነው። እኛ የምንታገው እኔ አሜሪካ ነው I have a very comfortable life comfortable life ነው ያለኝ I don't have any problem ቆንጆ ህይወት አለ። ግን ለኔ ህይወት ሳይሆን የኦሮሞ እናቶች እያለቀሱ ነው ያሉ በመከላከያ እየሞቱ ነው ያሉ ወንድሜ በኦላ አይደለም አስወር በኦላ ከሆነ እኔ I'll pay any price just tell me በኦላ አይደለም በመከላከያ የኦሮሞ እናቶች እያለቀሱ ነው ያሉ እና ደቂቃ የለኝም ጨርሳል። ደቂቃህን ጨርሳል። መጨረሻ ላይ ያው እኔ ከማስበው ወይም ከምደግፈው ነገር ኮምፕሊትሊ ተቃራኒ የሆነ ነገር እንደ መፍትሄ እንደምታይ ነው ያሰብኩት። ባክ ኤንድ ፎርት ውስጥ ስለማልገባ እሱን እዛው ተዋዋለሁ። በንግግር መፍትሄ የለም ብለው ቢያስቡ በሄሊኮፕተር ተወስደው ዳር ሰላም ድረስ መጀመሪያ ዛንዚባር ድረስ ሄደው የኦላ መሪዎች በዛ ደረጃ አይነጋገሩም ነበር። መፍትሄ አለ መፍትሄ መምጣት ይችላል ብሎ ስለሚያስቡ ነው። ቀጥለውም እንደዚሁ ያደርጋሉ፣ ይነጋገራሉ። መፍትሄ ሊመጣ የሚችለው ያው በንግግር ነው። በመሳሪያ ብቻ የሚፈታ የሚባል መፍትሄ የለም። ቅድም የነገርኩ የአሜሪካ መንግስት ሂሪንግ ክሊርሊ የሚያሳየው መፍትሄን በመሳሪያ እናመጣለን የሚሉ አካላት የህዝብ ጠላት እንደሚሆኑ በኋላ ላይ ማለት ነው። መፍትሄ በመሳሪያ ይመጣል፣ በመሳሪያ ብቻ ይመጣል የሚሉ ንግግር የለም፣ መመካከር የለም። በመሳሪያ ብቻ ማለት ህዝብን ያላማከለ ማለት ነው። ቢኮዝ በመሳሪያ ብቻ ስታደርግ ህዝብ ላይ የሚደርሰው ነገር ግልጽ የሚታይ ስለሆነ እሱን ያማከለ ነው። የኦላ አመራሮች ግልጽ በሆነ ሁኔታ ለህዝብ መፍትሄ ማምጣት የሚፈልጉ በመሳሪያ ብቻ ነገር ይፈታል ብለው እንደማያስቡ አሳይተዋል። ከአንዴም ሁለቴ ወደ ምክክር በመሄድ ማለት ነው እንጂ በመሳሪያ ብቻ መፍትሄ እናመጣለን ብለው ቢያስቡ ወደ ምክክር አይሄዱም። በመጀመሪያ ያንን ያህል ኤፈርት አድርገው 2 ሳምንት ሙሉ በር ዘግተው የተነጋገሩት ኦላን የምትደግፍ ከሆነ እነሱን የምትደግፍ ከሆነ ከነሱ ሀሳብ ጋር መስማማት አዋጭነት አለው ብዬ አስባለሁ። ለአንተ ሳይሆን
ይቅርታ ለአንተ አይደለም ያልኩት አንተ ተናገረ ጨረሰ እዚህ ጋር ይቅርታ ተሞክሯል እዚህ ጋር ይቅርታ እሱ ነው ምንድነው አይ ተሞክሯል ግን ከዚህ በላይ ወዴት እንሂድ እሱን አንተ አይደለም የምትወስነው ቆይ ዝጋው ማይክ አንተ አይደለም የምትወስነው አንተ ደጋፊ ነህ የፖለቲካ ስትራክቸር የለውም ሆላ ውጭ ሀገር የፖለቲካ ስትራክቸር የሚባል የለም ገንዘብ መሰብሰቢያ ማሽን ብቻ ነው ውጭ የለም የፖለቲካ ስትራክቸር የለም እኔ ዙም ላይ ነበርኩኝ ጃልመሮ ገብቶ ሲናገርም ሰምቻለሁ ከዚህ በፊትም ሲናገር ሰምቻለሁ እኔ ኮላ ጋር በጣም ቅርበት ያላቸው ሰዎች ሲናገሩ ራሱ ጃልመሮም ሲናገር የሰማሁት ፖለቲካችንን ውጭ ሆናችሁ አትዘውሩ አለቀ ምንም ኢንቮልቭመንት ፖለቲኮ ሚሊተሪ ብሎ ነው የተናገረው ከዳር ሰላም በነበሩ ሰዓት ላይ ፖለቲኮ ሚሊተሪ ሊደርሺፕ እዛው አርሚ ውስጥ እዛው ነው ያለው አንተ አሜሪካ ነኝ ያለሁት ብለሃል ጥሩ ይወት ነው ያለኝ ብለሃል ፖለቲኮ ሚሊተሪ ፖለቲካውንም ሚሊተሪውንም የሚመራው እዛው ያለው ጦር ነው ያለው ምናልባት ልልሜት ቢቱታና አቡማ ከቀባተን የተሰማዩሞ ዋጎቹ ሚድል ሌሱ ፋንቴ ፎቶንቴ አቡማ ፊኬሰኒ አቡማ ከቀባተን ፊ አከዋ ቡስተኒ ፊ ሲኒ ልልሜዩ ዮብተን ጀኔ ሲኒ የመሙ መሌ እስኪ አከ ወንተ ሲያሳ አንዱ ማቋል ያለበት አንተ ቆል ይላል እነዛ ሳይሆን አንተ የተረዳበትን መንገድ ይገባኛል ግን መንገድ አንድ ገብቶ የቢሂማ ትጅራ ማለከሰሳጫማል እሱ ነው ማታውቁ ከሆነ ላስረዳ አይ በጣም አቃለሁ ኦኬ ዱቢሂማን ንጅራ ኮሬኒሞ ጃርሚያን ማለክነት ተሰሳበሜ ቱምሲት ጎዳሞ ይጀራ ለማን ከነከ ይጀራ ኦኬ ከናአቺ ከንቤከሙ ጃርሚያ ሲያሳ ወቦ ብያ አላረት ጅሩ ሂንጅሩ ጃርሚያን ሲያሳ ወቦ ጃርሚያን ወራና ወቦ በኩመ ቶኮቲ ጋር ጅራ ብየ ኬሰ ጅራ አቹመ ሆገንቶታን ሆገነማ መሌ አለከና ወሪ ጃርሚያ ከነ ሲያሳን ሆገነ ጀቹ በርባደኒ ከነቡተኒ ፍለቹ በርባደኒ ወሊገሊ ጀደኒ አለመ በሄድ በቴራ so kana kesa lichotun barbaach that's it so at the end of the day politically if he says you follow or you start following another politicality kanofi kesa aba jira barbadutana hannin barbaachsu kanofi kesa aba that's it የራሳችሁን ተቋም ማቆም ትችላላችሁ አይ ኦላና መደግፉ ካላችሁ ግን ኦላ የፖለቲካም የሚሊተሪ አመራሩ አንድ ቦታ ነው ያለው እሱን ትደግፋላችሁ ኦላና ትደግፍ ከሆነ የኦላ አመራር በመሮ ድርባ የሚመራ ነው እሱ የሚያወጣውን ስትራክቸር እሱ የሚከተለው መንገድ ነው የምትከተለው እንጂ ኦላ ደግፋለሁ ለስም ብቻ ብለ የሱና ያመራሩ ተቃራኒ ነው ደግሞ አይቻልም የዚህ ፖለቲካ አመራር ያደረገው ነገር በተደጋጋሚ በሰላም ጉዳዮችን ለመፍታት ሄዶ ቁጭ ብሎ በርዘግቶ እልህ አስጨራሽ ሆነ ሙከራ ከአንድ ሁለት ያደርጋል የምትደግፍ ከሆነ ይሄን ነው የምትደግፈው በሰላም በንግግር ይፈታል ብሎ እየሞከረ ያለ አሁንም ቃል አቀባዩ በኩል የተናገረው በወዳ ተርቢ በኩል አሁንም በር እንደማይዘጋ ኦላ በሰላም ላይ በር እንደማይዘጋ የሰላም ጥላቻ እንደሌለበት ጦርነትን ማስቀረት የሚቻልበት መንገድ እንደሚያስተናግድና ጠመንጃ ብቻ ወዳድ እንዳልሆነ ግልጽ አድርጎ የተናገረ ተቋቋመ ኦላ ለምትደግፍ ከሆነ አይ ሌላ ኦላ መፍጠር የምትፈልግ ከሆነ እሱ ማንኛውም ሰው አያና ይቅርታ በሰላም የሚፈታ ነገር የለም በመሳሪያ ብቻ ተፈታው ብለሃል ለምን እንዳልኩ ልንገርህ ጥያቄ እየሰሩ ነው ሆኗል አይ ኦላ ሁልጊዜ ኦላ hold don't talk over me sorry ayana too much time just a mistake ይቅርታ no አይ እንትን አድርጌ ብሸሽ ደርቦ በርባዴ ይፈሞ ጀራ ካኑማና ዴቪስ አያና ምንድነው ቤቢ አያና ይቅርታ ተስፋዬ ወጥቷልና ተስፋዬን አስገባኝ ያለ ተስፋዬ ያስ ይፈማ አያና ተስፋዬ ነው ረኪነኝ ምንድነው መሰለህ በጦር ብቻ ነው የሚፈታው በሰላማዊ መንገድ የሚፈታ ነገር የለም ኮፒዲዮ ጋር ብለሃል አላልኩም ብያለሁ በቃ ጋጋ እሱን ነው ያብራራው ኦኬ ቀጥሎ መሐመድ አልጀዚራ ነው